በቃችሁ እንደፈለጋችሁ ማሰብ ትችላላችሁ። ከዚህ በኋላ ምንም ነገር ማለት አቅሙ የለኝም። አቅሙ የለሽማ? አቅሙ የለኝም። አቅሙ የለሽም? እና ምን እኔ እኮ እንድታወሪኝ እኮ ነው የፈጠርኩልሽ አይደል? በቃ እንድታወሪኝ አልፈልግም። እኔ ከዚህ በኋላ አይመለከተኝም። ላስረዳሽ አይደል? ሞከርኩኝ። አንተ ልትሰማኝ ፈቃደኛ አይደለም። ስለዚህ አይመለከተኝም። አይመለከትሽም? አዎ አይመለከትሽም። እንዴት ነው የማይመለከትሽ? ይሄ እኮ የተገኘው እኮ አንቺ ቦርሳ ላይ ነው። እኔ ቦርሳ ላይ ወይንም ኪስ ላይ አይደለም የተገኘው። ለምን ሰው ተንኮል ያስበው ነው ያደረገው እያልኩ አይደል? እኔ ምን ማለት ነው? ጓደኛዬ ነው ተንኮለኛ ወይ እኔ ነኝ ተንኮለኛ ላንቺ እያልሽኝ ነው? ሰላም ውድና ውድ የዮሐንስ ቲዩብስ ተከታታዮች እንዴት ናችሁ? አማን ነው? እኛ በጣም ደህና ነን። ፋሚሊ እንደጠፋን እናውቃለን። የሆነ ችግሮች አጋጥመው ነው ባለፈው ትንሽ ቪዲዮ ምናምን የምንሰራበት ስልካችንን ትንሽ በአጋጣሚ ተሰርቀን ነበርና በዛ ምክንያት ዩቲዩብም ላይ ቲክቶክም ላይ እንደጠፋን ይታወቃል። እና ያው በእንደዚህ ችግሮች ነው እንደዚህ የጠፋነው የነበረው። አሁን ግን በአዲስ ስራችን ተመልሰናል ፋሚሊዎች። ዛሬ በሚገርም ያበደ ፕራንክ አስቤ መጥቼላችኋለሁ። እናንተ ትዝናኑበታላችሁ ብዬ ተስፋ አደርጋለሁ። እንግዲህ ለቻናሉ አዲስ የሆናችሁ ሰዎች ሼር፣ ሰብስክራይብ እያደረጋችሁ ፋሚሊዎች ሁኑን። ፋሚሊዎች እንግዲህ ዛሬ የመጣንበት ዋነኛና ሐሳባችን ምንድነው? የመጣነው ስራ የምንሰራበት ዛሬ በዚህ ነው። ይህንን ነገር ታውቁታላችሁ፣ አብዛኞቻችሁ ይህችን ነገር ታውቁታላችሁ ብለን ተስፋ እናደርጋለን። ማለት ሴቶች ብዙ ላታውቁ ትችላላችሁ፣ ግን ወንዶች ግን እችን የቅድመ ጥንቃቄ በሚለው እችን ነገር እናውቃታለን ሁላችንም። እና ይህን ነገር ምንድነው የምናደርገው? ይህንን ነገር ይዘን ዛሬ እንገናኛለን ብለን ያው ተደዋውለናል እና ካፌ እንቀመጣለን። ካፌ ላይ የሆነ ምግብ እንዘዝ ምናምን በሚለው ምግብ እናዛለን ምናምን። ከዛ እሷ ያው ምግቡን ከመጀመሩ በፊት ያው እጅን ልታጠብ እንዳለብን ሁላችንም እናውቃለን። እና እጇን ልታጠብ ስትሄድ እና እኛ ይህንን ነገር ወስደን ቦርሷ ላይ እንጨምረዋለን ማለት ነው። እንግዲህ እንደምትዝናኑበት አንጠራጠር። እስቲ እሷ ምን ታረጋለች፣ ምን አይነት ስሜት ይሰማታል የሚለው ነገር አብረን የምናይ ይሆናል። ፋሚሊዎች እንግዲህ ተከታተሉ። እየደረስን ነው እንግዲህ ጀለሳችን ካፌ አብሮናል። እሷ ግን ትንሽ ትቆያለች። ኮሽሾ ገርቴ አለ ግን ከፊቴ እንግዲህ ፋሚሊዎች እዚህኛው ካፌ ነው የቀጠርናት እና ጀለሳችን እዚህ ካፌ ላይ እየጠበቀን ነው። ጓደኛዬ እየጠበቀኝ ነው እና እሱ ጋር እሄዳለሁ ማለት አታ ትንሽ እንዴ አንተ ነህ እንዴ? ሰላም አንተ ነህ እንዴ? እንዴና አላወኩም እና አማን ነው አለው ባከው እናት እና በጣም ልጅቷ ደግሞ አልመጣችማ። አሁን ከች ትላለች እንግዲህ ባይ ቡራ ያው ዛሬ ጽድት አድርገን ነው ፍራንክ የምናረጋት ወጥ ነው የምናረጋት እንዳታስብ በቤቴ ለኔ በቃ የዛሬው በቃ ፍራንክ ደግሞ ለየት ያለ ነው የምናረጋት አቲ እና እስኪ እንጠብቃት ግን እንዳትቆይብን እየደረሽ ምናምን ብለህ ደውልላት። አይ ደውልላት ምናምን መስላለች እና እስከዛ እንጠብቃታ የሆነ ነገር እየወሰድን እስከዛ ምን ይምጣ ሻይ ቡና አዎ ግዴታ ነው። እና ብራዘሪ ያው ዛሬ በሚገባ ነው ፍራንክ የምናረጋት። ስለ እንደዚህ አይነት ፍራንክ በነገራችን ላይ አርጋት አላውቅም፣ ግን ዛሬ ይህ ፍራንክ ይሳካል ብለን ተስፋ እናረጋለን። እንዳታስብ ይሳካል ነው ማለት ማን እንዴ ነው ደግሞ አንቺ ያለው ነገር በቃ ማቀሳሰር ነው። አንተ ገብቷላ ሻሂና ክርግ ስንት አመት ሆነ? 2 አመት ሆነ ከሷ ጋር በፍቅር ስንገድ ከዛ አይበልጥም ብለን እኔ እንጃ ከዛ በላይ እና አንተ ምንድነው የምታደርገው? አሁን እዚህ ጋር ይሄ ነገር ምናምን ነገር ሲፈጠር እንደዚህ አንተ ማቀሳሰር ነው በቃ እንዴት እንደዚህ ምናምን ነገር እያልክ እንዴት ያው ታውቃለህ፣ ያው ማፋ ነው ታውቂያለህ። በቃ አንተ እንግዲህ ወጣዋለን እንዴ ነው እንግዲህ ያው ዛሬ
ይሳካልናል ብለን ተስፋ እናደርጋለን። ያበደ ፕራንክ ነው ብለን ተስፋ እናደርጋለን። ይገርም ፕራንክ ነው የምናደርጋት። አዎ ፕራንክ ነው የምናደርጋት። ፋሚሊ እሷ እስክትመጣ ድረስ ይህን ነገር እየተጠቀምን እንጠብቃታለን። ፋሚሊ ከኛ ጋር እስከዛ ሁኑልን። እንወዳችኋለን። ፏያላችሁ እንዴ በጣም ቆየች እንጂ አንተ እንደዚህ ቆያለች ይያላችሁ ወደዚህ እባክህ ውስጥ ነን። ውስጥ ካፌ እኮ ግቢ። ውስጥ ነን። እሺ የስ ያውንስ መድኃኒቴም አንቺ ህመሜም አንቺው ነሽ። መድኃኒቴም አንቺ ህመሜም አንቺው ነሽ። እኔ ደህና አይደለሁ። አስጠበቅሽን እኮ ምንድን ነው ሰውሽ ሰላም ምንድን ነው እንደዚህ ማስጠበቅ? እና ሁሉ ሰላም እኛማ በጣም ደህና ነን። ምን እንሆናለን? አራበሽም? አይ በጣም ርቦኛል። ምግብ እንዛዝ እዚህ ዛሬ እንዛዝ ባሩ ትበያለሽ? አዎ እንዛዝ። አልበላችሁም? ቁርስ አልበላንም። እኔም አልበላሁም። እሺ እና ሁሉ ሰላም ምግብ እየመጣ ነው። በቃ ታውቂያለሽ። ነይማ እዚህ ነው እኛ ጋር ነው። እንዴት እስካሁን አልበላችሁም? አንቺን ስንጠብቅ ነው። አንቺ አስጠበቅሽን እኮ በጣም። ምን ይበላልናል እንደኛ እንዴ? ወደዚህ አልኩ እንጂ እነሱ ሳቸው ይበሉ። አይ እኛ ከበላን የተጎዳ ሰው ታውቃለች። ለዛ እኛ ከበላን በቂ። አይ በምግብ የተጎዳ ሰው ታውቂያለሽ። ለዛ ነው የቤት ነው የሚከከሩ ነው። ኧረ ውጭ ኤክስፐርት ነው ይደረጋል። ጓራራስ አተች ቀልደኛ አይደለች እንዴ? በጣም ታጥብሽ ነው ታጥብሽ ነው። አትፍሪ፣ ችግር የለም። አልጨርስብሽም። አይ እናንተ ታጠቡ ቆየለው። ኧረ ታጥብሽ ነው ይብታጠብ ይሻል። ምንድን ነው ይናከት? ያው ሁለት ደቂቃ ከቆየሽ አለቀልሽ። እና ያረዳች አፍጥነው ብራዘሪያ ታይማችን ደርሷል። ወደ ገበታው ሳይሆን እኛ ፎከስ። ያው እንግዲህ ዛሬ ፋሚሊ እንግዲህ ይሄ ነገር ነው ዛሬ ስራችን በዚህ ነው። ቦርሳዋ ላይ ይሄንን ከተት እናደርግላታለን ማለት ነው። ከዛ እንግዲህ ቱከቱን ምናምን የምታረገው ናት ከእሷ ነው ከእሷ በኩል ምን አይነት ሲን እንደምታሳየን እናያለን። እስኪ ኧረ እምባ ነው ዛሬ እምባ ነው ማስደረሻ ካልኩሽ ብራዘሪ። አዎ ግድ ነው። እና አንቺ ግን ታውቂያለሽ ብራዘር አያሳስብሽም ብራዘሪ፣ በእኔ ተማመኝ ነው። ደግሞ በቃ አይን እያበዛባት ነው ነግሬያለሁ። እንዳላስደብረ ብራዘር ያው የወንድም አይደል እንዴት አዲ መጣሽ? እኛ ደግሞ አንተ ትሄዳለህ? አዎ እንታጠባ እኛማ አብትኒ መጠበቅ አልለመደብሽማ። ለትምህርት ቦሻል ቁርስ አልበላሽማ እስካሁን። እና ይሄ እንዴት ነው ቁርስ ይመችሻል? ዛሬ ጾሙ ነብሽ እኮ ለዛ እኮ ጾሙ ነብሽ ማ ነው ታጉርስሽ ምንድን ነው በስነ ስርዓት አጉርሽ ነው ነው ልትሽኮረመኝ
ያበደ ምግብ ነው በእናትህ ያበላኝ። ኧረ አሪፍ ቁርስ ነው። ሸመቸሽ ይጣልኩ ምን ተው ምን ከፊጋ እማ ከፊጋ ዋግጂ ደስ ምንድን ነው ዝም የምትይው? አንቺ ተንከባከቢ እንጂ ምንድን ነው እንክብካቤ የለም። ምንድን ነው እንክብካቤ ቀንስሻል። በቃ አንተ የተሻለ ተገኝቶ ተገኝቶ ነው ታገኘ እና ኧረ አይደብረኝም። ከተመቸሽማ መፍትሽ ነው እና ያለው ነገር ታዲያ እንዴት ነው ታዲያ ቆይታ ምናምን? ሰሞኑን ጠፋሽ ሳትደውይ 2 ቀን ምናምን ጨነቀኝ እኮ ነው ሳልደውል ሲቀር ነው። በነገራችን አንቺ ደውይ ብዬ ነው ዝም ያልኩት። በእውነት ለምን ደውልሽ ማለት እኔ ደግሞ ለምንድን ነው ያልደወልኩት? አንተ ጋር ማውራት ስለሰማች አረገለች። ወይኔ ተበላም ነው ተባለ። አንቺስ ብራዘሩ አታወሪም እንዴ? አይ ገርሞኝ ነው። እንዴት በጣም 1 አመት በለው እኮ 2 ቀን ማለት እኮ አለማውራት ነበር። ግን ተሰለቻቸው መሰለኝ 2 አመት ምናምን ቆየ መሰለቻቸው። ይሄን አክል ኧረ አንቺ በሱ ላይ ቺት ታደርጊያለሽ? ኧረ ደስ አይልም። አንቺ ይኸውልሽ ቻለስ ይገኝ ማለት ነው። ኧረ ደስ አይልም ማለት ስራ አይደለም። ኧረ እባክሽ ቀልድ መሆኑ የቀለድሽ አይደለም። እኔማ በእርግጥ እኔ ሴቶች ምን አለ መሰለህ ስለ ቺት ምናምን ነገር ምናምን ሲወራ ደስ ይለኛል። ማርያም ይሁን አንድ ሰው ወይ ከልቡ እያፈቀረህ ምናምን አንተ ከሌላ ሰው ጋር እንትን ስትልብ ምናምን እኔም ከዚህ በፊት ስላየሁት ነው። ገብቶሃል? እቺ እንኳን ጠዋት ሂጂም ብላት አትሄድም። የትም ሄጄ ናት። አይ የምትሄድ ነው የምትመስለው። ኧረ ዝም ብላ ነው እባክህ። ባንዴ አስጠላኸኝ እኮ ነው ያለች። ምን ሆነህ ነው አንተ? ቀልዷ እንደማይጠገም ታውቃለህ። በማነፋኝ ነው ጣፋጭ ነው እና ከፍለን ብንወጣስ? ማለት ከፍለን እንውጣ። ፊዛኛው ቤት እንሂዳ። አዎ ግን እናንተ ክፈለው ነው ይብራላችሁ። ኧረ እባክሽ ዳዊ እንዴ እንብለብላችሁ ይዛችሁ እናንተ አይደላችሁ እንዴ? ያኔ ብር የለኝም ክፈሉና እንውጣ። አልበላውም ስትይ ነበረው ጧት መጀመሪያ ስልክ ላይ እያወራ ምን ነበር ስትይ ነበረው? ጆ ቁርስ እኮ አልበላውም ምናምን ነገር ቁርስ አልበላ ነው የምመጣው ምናምን ነገር እኮ እኔ እዛ ልጋብዝሽ የተባልኩ አንተን ለማግኘት አንዴ ተቻከኝ መጣ። ማሲስተር ልጋብዝሽ ያለች ነበር አይደለም ያነባላህ መንገድ ላይ ግንቶ ካልጋበዝሽ ሲለኝ ቀልድን ተይውና አሁን ክፈይ ማርያም እኔም ማርያም ባሩ ይዛል እንዴ? እኔ አልያዝኩም ማርያም እኔ ምንም ወፍ አልያዝኩም። ትራንስፈር ደግሞ አላደርግም። ስልኬ ዘግቷል። እኔ ቀለው 100 ብር ብቻ ነው። እሱ ሼር ላድርግ ከፈለጋችሁ የቀረው እናንተ ሙሉ 100 ብር ብቻ ማርያም እንዴ ያለኝን ነው የምሰጠው። ከዛ በላይ ካለሽ እከፍላለሁ። ስንት ብር ነው ያለው ቦርሳሽ? 100 ብር ብቻ 100 ብር ብቻ። እሺ ቦርሳሽን ታሳይኛለሽ? አይ እኔ ብር ነው እዚህ እሰጥካለሁ። ለምን? እሺ አውጪ። ከዛ አሳየኝ ቦርሳሽን። እሺ እኛ አንተ መቼ ማን ነው? ይሄ ብቻ እንዴ መጠቀሚያ ምንድነው? እኔ አላስቀመጥኩም። አንድ አስቀመጠም አላውቅም። እኔ አላስቀመጥኩም ትያለሽ? ኧረ አንቺ ደስ አይለምሽ። አንተ ምን ሆነህ ነው? ኧረ እኔ ምንም አውቀው ነገር የለም። እኔ ቦርሳዬ ውስጥ እንደዚህ አይነት ነገር አላስቀምጥም። እኔ እኮ ነግሬኝ ነበር። ወይ የሆነ ሰው ለተንኮል ምንድነው? ቅድም እኔ በቀልዶች መሀል ምንድነው? እኔ አላውቅም። እንዴት እዚህ እንዳሆነ እራሱ አላውቅም። ብታውቂም ቦርሳሽ ውስጥ ይዘሽ ስትወጪ እንዴ እኔ ይሄ ለኔ ምን ያደርግልኛል እንዴ? ምን ሆነሽ ነው? እንዴት ይሄን ትይዣለሽ? ቆይ አንቺ እኔ ቦርሳዬ ውስጥ አሁን ገና ያየሁት ነው። እኔ እራሱ ከእናንተ ጋር እኩል እንዴ? ኧረ በጊዮርጊስ ምንድነው ማየው? ግን ፊዮሪ ምን ሆነሽ ነው? ሌላም ነገር አይጠፋም። አንቺ እንዴት እንዴ ምን ማለት ነው? እኔ ቦርሳዬ ውስጥ እንደዚህ ነገር አስቀምጬ አላውቅም። ማስቀመጥም አልፈልግም። እንዴ ማን እንዳስቀመጠው አላውቅም። ከእናንተ ጋር እኩል እያየሁት ነው። ቦርሳሽን ምን አስቀምጠሽው ይርሻል? እኛ ነን እኮ ያለነው። እሱ እኔ ነን ያለነው። ማን አለ? እኔ ከኔና ከሱ ውጭ ማን አለ እዚህ ጋር ማለት ነው? ማንም የለም አይደል? ስለዚህ ራስሽን ይዘሽው የመጣሽው ቀጠሯ ላይ ምናምን ነገር የምትይው እኔ አላስቀመጥኩም እያልኩ አይደል እንዴ? እኔ ባስቀምጥን ካይወራ ቦርሳዬ ይዘሽ ነው የምትዞሪው ማለት ነው? ይዘሽ ትዞሪያለሽ ማለት ነው? ከዚህ በፊት እኔ ቺት ታደርግብሃለች አልኩ። ለዚህ ነው እንጂ ምን አይነት ሰው ነሽ? ቆይ
አይደለም በማርያም አንዴ ንገሪ ምንድነው እንትን የምትይው አንዴ እኔ የማውቀው ነገር የለም ለምን ደግሞ አሰማኝ ጆ እንዴት ነው የማታውቂው አንቺ ቦርሳ እኔ ምን አላስቀመጥኩትም እኔ እንዴ አረ ራሴን አመመኝ ታውቃለህ እንዴ አይታ መጠቀም አረ ደስ ይል አንተ ብትይዘው እኔ አላስቀመጥኩም እያልኩ አይደል ስማ ምን ከፈለክ ደግሞ ስማ ምን ትችላለህ ከኔ እየነገርኩ ነው አይደል እሱማ ምን እንዴት ነው ማርያም ነው እኔ እኮ ጓደኛዬ ነው አይደል እሱ ጓደኛዬ ነው ኦኬ ከኔ እሱና መተም ነው እሱ ይበልጣል አይደለም እኔ እኮ ባይኔ እያየሁ እኮ ነው ፍር ሰምኛለሽ አይደል እኔ ባይኔ ነው እያየሁት ያለሁት አይደል ስለዚህ አንቺ ይዘሽ ነው የምትዞሪው በቃ ደግሞ አዲስ ነው የገዛሽው አሁን የት ነው የምትሄጂው ግን ማን ጋር ነው የምትሄጂው ጭራሽ መጠቀሚያ ይዘሽ ነው የምትዞሪው ማለት ነው ሁሉ ጊዜ እኔ ጌታ ምስክሬን እስከዛሬ ቦርሳዋን ስር እኔ በነገር ላይ ምን ይባላል መሰል የሴት ቦርሳ ስራ አይገባም ምናምን ይባላል ግን ይባላል አባባልም ምናምን አለ ግን መግባት ምን ያልፈልግም ለካ ሁሌ ነው ይዘሽ የምትዞሪው ማለት ነው እንዴት አንቺ መጠቀሚያ ነው የመሰለ ነገር መጠቀሚያ ነው የሚያክል ነገር ያላንድ ነገር ያላንድ ፕሮግራም አይያዝም አይደለ ገብቶሻል ያላንድ ነገር ያላንድ ነገር አይደለም የምትይው አንቺም ምክንያት አለሽ ያልሽበት ምክንያት ገብቶሻል አይደለ እኔ ማን እንዳደረገው አላውቅም እኔ አላደረኩትም ለምን ደግሞ አሰማኝ እንደ የራስን ብቻ ሀሳብ ነው እንደምትሰማው አንተ የራሴን እኔ እንዴት ነው የምሰማው እኔ ምን ላድርግሽ ስማ ቆይ አንተ ለምሳሌ ይሄ መጠቀሚያ እሷን የያዘችው በምክንያት ነው አይደል መጠቀሚያ ነው የያዘችው ገብቷል መጠቀሚያ ነው የያዘችው ገብቶሻል አይደል ይሄንን ደግሞ ወይ እንትን እንደ ህፃን እያለን ድሮ እንደዚህ ውሃ ከተን ምናምን ነገር መጫወቻ ልንሰራበት ምናምን አይደለም ያሽው አይደል ለምንድን ነው ያሽው ተጠቀሚበት ነው ገብቶሻል አይደል ህፃን ነች እንዴ ውሃ ማያጃመት እንዴ ልትጠቀሚበት ነው አይደል ያሽው ቢያንስ እንዴት አንቺ እንዴት ኧረ በስመ አብ ኦኬ አሁን እያሰብክ ያለው እኔ ቺት እንደማደርግበት ነው አይደል ቺት እንደምታረግብኝማ እኮ እኔ እኮ ይሄው ማረጋገጫ እያየው ነው ገብቶሻል አይደል መጠቀሚያን የመሰለ ነገር ይዘሽ ልሂድ እያለች ነው ገብቶሃል ቁርስ በልተን ምናምን መሄድ አለብኝ ምናምን ነገር መሄድበት አለ ምናምን ነገር እያልሽ ነው ገብቶሻል አይደል መሄድ አለብን ምናምን ነገር እያልሽ እንደሆነ እያየው ነው በቃ ከዚህ በኋላ እሱ መስዋዕት ካለብስ እንሰማለን ትፈልጊዋለሽ ያዡ ወይ ጌታዬ አይጆታ ተረጋጋ በእናትህ እኔ ምንም የምረጋጋው ነገር የለም እኔ ምንም በቃ ማውራትም አልፈልግም ሰኛልሽ አይደል እኔ እናቴ ደግሞ እኔ በቁሜ ነው የገደልሽኝ እኔ ሲጀመር ማለት እግዚአብሔር እኔ እንደዚህ አይነት ነገር ሁላ ለኔ ማሳይ አንቺ በጭራሽ ማለት ነው እኔ አላምንም በቃ ገብቶሻል እኔ ምንም ማመን ያቃተኝ ገብቶሻል አይደል እኔ ከዚህ በላይ እኔ እዚህ ጋር ከቆየው ባሩ በጣም እናደዳለሁ ገብቶሃል ባሩ በቃ ትሰማኛለህ እኔ ከዚህ በላይ እዚህ ጋር ከቆየው እንዴት ነው የምገባው ደግሞ ስሚኝ አንቺ እኔ እናቴን እኔ በቃ እኔ ከዚህ በላይ ምንም እኔ ባንቺ ምንም ማየት አልፈልግም ካሁን በኋላ እኔ ሲጀመር አንቺ አጠገቢ እንድትደርሺ ምንም በፍጹም አልፈልግም እሺ ሰምኛለሽ አይደል ይበቃናል እዚህ ይበቃናል እና አንቺ በቃ ይበቃናል ቆይ ለምን ደግሞ እንደፈለግሽ አንቺ እንደፈለግሽ መጠቀም ትችያለሽ ያው እኔ እንዳስረዳ እንኳን ፍቃደልኝ ምንድነው የምታስረጂ ምን እንድሰማሽ ነው ፈልግ ቆይ ምን ልስማሽ የምታወሪው ነገር አለ ምንድነው የምሰማሽ ምንድነው የምታወሪው ነገር አለ እኔ እንዳላደረኩት እያስረዳሁህ እኮ ነው ለምንድነው እኔን ማታዳምጠኝ እንዴ ደጋግሜ እንድታዳምጠኝ ነገርኩህ አንተ ግን እኔን ለመስማት እንኳን ፈቃደኛ አይደለህም ሰማሽ ምንድነው የምታመጪው ነገር እኮ የለም እኮ እዚህ ጋር እኮ ምንም የምታሳይ ነገር እኮ አየሁ አይደል ከዚህ በላይ ምንድነው እኔ ባይኔ ያየሁትን ነገር ነው ማመን የምችለው እንጂ አንቺ በምታወሪ ነገር እንትን አለ ውሸት ሆነሽ ምን ነግሪኝ እኔ ባይኔ እያየሁ አይደል እኔ እስካሁን ዋሽቼ ካውቃለሁ አታውቂም ዋሽተሽኝ አታውቂም እና ይሄስ ምንድነው ውሸት አይደለም ይሄ አሁን የሚታይብሽ ምንድነው እውነታ ነው ውሸት አይደለም አንተ ምንድን ነው ተረጋጋ ስሜት ያቸው አንቺም ደግሞ በቃ ቀስ ብለሽ አስበሽ አሁን መጀመሪያ
በቃችሁ እንደፈለጋችሁ ማሰብ ትችላላችሁ። ከዚህ በኋላ ምንም ነገር ማለት አቅሙ የለኝም። አቅሙ የለሽማ? አቅሙ የለኝም። አቅሙ የለሽም? እና ምን እኔ እኮ እንድታወሪኝ እኮ ነው የፈጠርኩልሽ አይደል? በቃ እንድታወሪኝ አልፈልግም። ከዚህ በኋላ አይመለከተኝም። ላስረዳሽ አይደል? ሞከርኩኝ፣ አንተ ግን ልትሰማኝ ፈቃደኛ አይደለም። ስለዚህ አይመለከተኝም። አይመለከትሽም? አዎ አይመለከትሽ። እንዴት ነው የማይመለከትሽ? ይሄ እኮ የተገኘው እኮ አንቺ ቦርሳ ላይ ነው። እኔ ቦርሳ ላይ ወይንም እኔ ኪስ ላይ አይደለም የተገኘው። ለሆነ ሰው ተንኮል ያሰበው ነው ያደረገው እያልኩ አይደል? እኔ ምን ማለት ነው? ጓደኛዬ ነው ተንኮለኛ ወይ እኔ ነኝ ተንኮለኛ? ላንቺ እያልሽኝ ነው? እና ማን ሌላ ሰው አለ? ሌላ ሰው የመጣ ሰው አለ? እዚህ ጋር ከሁለታችን ውጪ ሰው አለ? የለም አይደለ? አይመለከተኝም ነው ያልሽው አይደለ? እኮ እኔ ካላደረኩት አድርጌዋለሁ ብዬ ነው እንደዋሸክ ነው የምትፈልገው? አይመለከተኝም አድርጌዋለሁ እኮ አይመለከተኝም ነው። እሺ ፍራንቻ አይመለከተኝም ማለት ነው? አይመለከተኝማ ሰምታላ የምትለኝ ነገር አይ በርጋ ተረጋጉ። በቃ ሁለተኛ አጠገብ እንድትደርስ አልፈልግም። ሰማኛ? ትሄዳለህ አንተ? ወይ ተረጋጋችሁ። ምንም መረጋጋበት ሁኔታ የለም። ሰሚኛለሽ? አጠገብ እንዳትደርሽ እንደሚያረኩት እኔ ላስረዳው ሞከርኩኝ። እኔ በጭራሽ እንዳላረኩት እየናገርኩት እንዴ እውነታውን እየነገርኩት ካልተረዳኝ ምን ማድረግ እችላለሁ? እንዴ እኔ ለሱ በታመንኩ እንደዚህ ይጠረጥረኛል? እኔ ለማንኛውም ናንዴ ያረዳልች ፍራንክ ተደርገሻል። ያው ካሜራ አለይሽማ፣ ያው ካሜራ ዛጋ ነው ያረዳል። አንቺ በቃ የኔ አባዳ ካተሳተኝ ካሜራ እየተባልሽ አይደል? ምንድነው ብትንታችሁ ታጣጣ ተሳክቶልናል። ማርያምን አዲ አሳክተናል። የዛሬ ፍራንካችን ተሳክቷል። ልቀቀኝ በእናትህ። ምንድነው? እንዴት ነበር ፍራንኩ? እንዴት ነበር? እስኪ በፀጉርሽ ምናምን ነገር ፊትሽን ደግሞ አከልዩ እስኪ። ምንድነው? ያው ካሜራ እያሳዩሽ አይደል እንዴ? እንዴት ነበር ፍራንካችን? ምንድነው? በቃ አንቺ በቃ ካሜራ ነው አይሻ አንቺ እኮ አቃለኝ ማን ያደረገው? ስሚ እኔ ያርኩስ ማርያም እኔ ሐሳቤን ሼር አደረኳት ለጀለስ የለስ ደግሞ አታገሊ። ስለዚህ ማቀሳሰር ስራዋ ነው እና እንዴት ነበር ግን ተሳስተህ ደግሞ ግን ትበላለህ። ምንድነው የምበላው? ማን ነው ይበለኝ? ግን እንዴት ነበር ይሄ ነገር ስታዩ? እንዴት ነው አራስፈራሽ? ድጋሚ ፕራንክ ስታረገኝ እኔ የምር ላረገው እችላለሁ። አይ ለተጣይ ኧረ አታረጊም ነገር ስሚ ግን ይሄ ነገር ስታዩ እንዴት ነው? ምን ተሰማሽ? ማርያም ይሄ ስታዩ ምን ተሰማሽ? የምር ነው የደነገጥኩት። እኔ በራሴ እኔ እንግዲህ ያው ሁሌም በፕራንክ ነው ሁልጊዜ አንቺን ማስለቀስ ነው ደስ ስለሚለኝ እኮ። አይ ስላላደረኩት እኔ እኮ አልደነገጥኩም፣ ግን ያው አናዳኛል። አናዳችሁኝ ነበር የምር። ግን ምን ተሰማሽ ስልሽ እዛ ከቤት ስትወጪ ቦርሳሽን አይተሽ ነው የወጣሽ እና እዚህ ጋር ስታገኝ ምን ነበር የተሰማሽ? እኔ እንጃ ምንም ማሰብ አልቻልኩም። ማርያም እንዴ ያው እኛ ደግሞ እንዳላደረግነው ምናምን ነገር ግን ማለት አንቺ ግን ቆራጥነትሽን ወድጄልሻለሁ። ምንድነው ቆራጥነት የምትወድላት? ምንም አልቆረጠችም። በቃ ለምን የምናገረው ቃላት ሁላ ነበር የጠፋብኝ እንዴ። ሰማኝ ደጋግሜ አንድ አይነት እና ፋሚሊ የዛሬው ፕራንካችን በሚገባ አሳክተነዋል። እኔ ስላላደረኩት እኔ ያክል አልደነገጥኩም። እኔ እንግዲህ የምር ጠብ ነው የመሰለኝ። እኔን አረጋለሁ ብዬ ተደረኩ እና ፋሚሊ ያው የዛሬ ፕራንካችን በጣም እንዲወደዳችሁት ያው አንጠራጠርም። እና ትንሽ አካውንታችን ትንሽ ተመቷል። ሰብስክራይብ ኮፒ ሊንክ እያረጋችሁት አይደለም? እንግዲህ ሰብስክራይብ ኮፒ ሊንክ እያረጋችሁት ፋሚሊዎች አበረታቱን። ካሁን በኋላ ባባበዱ ስራዎች ነው ያው የምንገናኝ። ያው እንዴት ነበር ታረጋችሁ? አረ ጽድት ያለ ነው። እንግዲህ ፋሚሊዎች በቀጣዩ ስራችን ባሪፍ ስራ ነው የምንመጣው።
ጆን ኤዲት አድርጌ በሚቀጥለው ቪዲዮ ላይ አንቺ ልታረጊ ኤዲት ነው ፍራንክ አድርጊ ኖ ኤዲት አድርጌ እንዴት ፍራንክ ማድረግ እንዳለበት ማሻሽሎ ይመጣል። ኧረ እባክሽ እኔን ኤዲት ታረጊው ልታረጊ ነው አንቺ ልታረጊ ነው አይ ኖ ፍራንክ ልታረጊ ነግራኛለች። ፋሚሊ መቼም በሷ ፍራንክ አልደረግም። ሲጀመር አድርጊኝ አንቺ አድርጊኝ ወንድ ነሽ አድርጊኝ መቼም አልደረግላትም እኔ በሷ እና ፋሚሊዎች ቪዲዮአችንን እንደወደዳችሁት ተስፋ እናደርጋለን። ፋሚሊዎች በቀጣይ ቪዲዮ የባበደ ስራችን ነው የምንመጣላችሁ። ፋሚሊ ሀሳብ አስተያየት ኮሜንት ላይ እንጠብቃለን። ባይ ባይ። እንወዳችኋለን።